እባብና እባብ አይጣላም። ይገርማል። እባብን ቢነድፈው አይገዳደልም። ሁሉ መድኃኒቱን ያውቃል ማለት ነው። ዘይረቀያ መሰሪ ጠቢብ ጆሮ የሌላት አውሬ አለች። አንድ እባብ ዳዊት እንደገለጸው እንተ ይትሰምዕ ቃለ ዘይረቀያ ወይም ዘይሴርያ መሰሪ ጠቢብ፣ ጥበበኛ አዋቂ ሰው እንደሚረጫት እንደ እባብ ሲረጫት እንደማትሰማ እንደ ደንቆሮ እባብ እና እንግዲህ እኛ እንደ እባብ በጎቹም ተብለን ነበረ እና ብልሃት በማጣታችን ጥበብ በማጣታችን ሰላም በማጣታችን ዓለም ሁሉ ይኸው እየተቀራደደ እየተቃተለ እየተጋደለ ይገኛል ማለት ነው። ምን አለ ያው አባቶቻችን ሚሉት ነበረ ምን የሚያቀራሩት ምን ልበል እንግዲህ እባቡን እባብ በላውና እርስ በርሱ መድኃኒቱ ጠፋ፣ እርስ በርሱ ሆነና። አያችሁ እባብ ሲናደብ ይሆናል ግን አይገዳደልም። ይሄ እንግዲህ ራሱ አዋቂ ነው ማለት ነው። ከሰው ልጆች እባብ በለጠ ማለት ነው። እኛ ግን መድኃኒት የለን ምንድንበት የለን፣ እርስ በርስ እየተገዳደልን ከእባብ አነስን። ወየዋህ ሆነን እንደ ርግብ ተጠብቀን አንኖር። ይህ እንግዲህ የእኛ ዝማሬ ነው ማለት ነው። ምንድን ነው? የኢትዮጵያ ሕዝብ አንድ ነው። የኢትዮጵያ ሕዝብ ሁሉ የአዳም ልጅ ነው። ሌላ መቼም ከዲያብሎስ የተወለደ ፍጥረት የለም በግብሩ ካልሆነ ስለ እግዚአብሔር ብለን ስለ ሥላሴ ብለን እንዲያው እለምናለሁ፣ ማልዳለሁ፣ ሰላም ይምጣ፣ ሰላም ይሁን፣ አደራ እላለሁ። ሁሉ ይጸልይ፣ ሁሉ እግዚኦ ይበል። በአሁኑ ጊዜ በጣም ብዙ ልቅሶ አለ፣ ዋይታ አለ፣ ሞት አለ፣ ስቃይ አለ፣ ረሃብ አለ፣ ችግር አለ፣ ስደት አለ እና ይህን ሁሉ ደግሞ ሥላሴ ያለ ህንፃ በአንድ ጊዜው እንዳፈረሱ